ፕሮፖዝ ያረጋኝ ይሆን ያገባኝ ይሆን? ሴት ማለትማ በደም ጥሩ የምግብ ሙያ ያላት ናት። ልጅቱ ቀይ ነች፣ ጠይም ልጅ በጣም አድናቂ ነኝ ይላል ፊት ለፊቷ። ሁለቱንም አንድ ቦታ ይቀጥራቸዋል። የሆነ ቀን በጣም በዛብህን ይሆንባታል። ሮሚዮ ማለት ነው። በቃ እሞትብሻለሁ። አዎ የሆነ ቀን ፈገግ ትለለታለች፣ ወይም የሆነ ቀን ሲደውል ታነሳለታለች። ከዛ ዛሬ ቢደውል ነገ ቢደውል ሶስተኛ ቀን እምቢ ጸጥ ትልና ደግሞ ከዛ ታነሳለትና ወይዬ ትላለች። አንዳንድ ሰዎች በዛው ነው የሚሄዱት። ሁሉን ነገር ያደርግላታል። በቃ አበባ መላክ ነው። አበባ የምንለው እዚህ ከተማ አካባቢ አበባ መላክ ነው፣ በገንዘብ መደገፍ ነው፣ ስጦታ በስጦታ ማድረግ ነው፣ ቤተሰቦቿን መደገፍ ነው። እንደዚህ አይነት ሰው አለ እንዴ ይባላል። ከዛ በኋላ ይሄንን ወጥመድ ውስጥ ከገባች በኋላ እንዲመቻት ካደረገ በኋላ ወይም እንዲመቸው ካደረገች በኋላ መልሰው ደግሞ ቅድም ካልናቸው የጭንቅላት ጨዋታዎች መካከል መዝጋት ሊመጣ ይችላል። ከዛ የዝቅተኝነት ስሜት እንዲሰማቸው የማድረግ ጨዋታ ደግሞ ሊመጣ ይችላል። ንብረቱን አጥቷል፣ ከስሯል፣ ነጋዴ ነበር። ዛሬም በፍቅር ግንኙነት ላይ ያተኮረ ፖድካስትን ይዘንላችሁ ቀርበናል። እንደምናላችሁ ተመልካቾቻችን። በፍቅር ግንኙነት ውስጥ ድብብቆሽ የተለመደም በብዛትም የምናየው ነገር ይመስላል። ታዲያ የድብብቆሽ ወይም ማይንድ ጌም የምንለው መፈለጋችንን የማናሳይበት ወይ ደግሞ በሌላ ሰው የበለጠ ተፈላጊ መሆናችንን ለማረጋገጥ የምንሞክርበት ነው። ዛሬ የስነ ልቦና ባለሙያ የሆነውን ኃይለ ጊዮርጊስ ወንድሙን እዚህ ስቱዲዮአችን ጋብዘን በፖድካስታችን ጨዋታ እናደርጋለን። አብራችሁን ቆዩ። ኃይሌ በድጋሚ ስለተገናኘን በጣም አመሰግናለሁ። የዚህ የፍቅር ግንኙነት ላይ ሰው የየራሱ አስተሳሰብ አለው። እመወዳትን ልጅ ቶሎ እሺ ካለችኝ ጠይቂያት ፍላጎታቸው የሚቀንስባቸው፣ አንዳንዶቹ ደግሞ ስትቅደረደርባቸው የማይፈልጉ፣ ያው አሁን ደግሞ ሴቶችም እየጠየቁ ነው ስለተባለ ቶሎ እሺ ካላት በቃ ለሁሉም ሴት እሺ የሚል ነው የሚል አይነት ግንዛቤ የሚያሳድሩ ሰዎች አሉ። ሌሎቹ ደግሞ በፍቅር ግንኙነት የሚፈልጉትንም በግልጽ የሚናገሩ ይኖራሉና አንዱ የሚታየው ነገር ይሄ ማይንድ ጌም የሚባለው በፍቅር ግንኙነት ውስጥ ጨዋታ የሚጫወቱ ሰዎች አሉ። ዛሬ በፍቅር ውስጥ ስላለ በግንኙነት ውስጥ ስላለ ማይንድ ጌም ወይ ደግሞ ድብብቆሽ ብንለው ስለሱ ልናወራ ነው። እንግዲህ ምንድነው ይሄ በጣም የተለመደ ነው። በነገራችን ላይ በጣም የተለመደ ነው እና አይነቶችም አሉት። ምን አይነት እንደሆነ የአእምሮ ጨዋታ በግንኙነት ውስጥ ወይም አንዲትን ሴት ለማጥመድ አንዱን ወንድ ለማጥመድ የራስ ለማድረግ ወይም የራስ ከተደረገ በኋላ ደግሞ በደንብ ተቆጣጥሮ በእነሱ ፍላጎት ለማድረግ የአእምሮ ጨዋታ አለች። ያንን አእምሮውን በደንብ እየቆነጠጡ እየጠመዘዙ እንደፈለጉ ለማድረግ ጨዋታ አለ ማለት ነው። የሚጫወቱት ጨዋታ አለ እና ይሄ በእንግሊዘኛው ማይንድ ጌም ይባላል በፍቅር ግንኙነት ውስጥ ማለት ነው። እና ወደ ማኒፑሌሽን ወይም መቆጣጠር መንገድ ተብሎ ሊተረጎም ይችላል። ያ ማለት ምንድነው? በተገቢ ባልሆነ መንገድ የዛን ሰው ባህሪ፣ ስሜት፣ ሀሳብ፣ ፍላጎት ለመቆጣጠር የምንጠቀምበት መንገድ ነው ተብሎ ሊታሰብ ይችላል። በዚህ ውስጥ ያሉ በጣም ብዙ ግንኙነቶች አሉ። በቃ ይሄ የአእምሮ ጨዋታ እየተጫወቱ ግዳዮቻቸውን በደንብ ረግጠው ለመያዝ የሚሞክሩ በጣም ብዙ አሉ። አሁን እንደው በተለምዶ የምናደርጋቸው ለምሳሌ ካልደወለ አልደውልም፣ ቢደውልም ሶስቴ ጠርቶ ካልዘጋ አላነሳም። እነዚህ በመሳሰሉት ያው ማይንድ ጌም ናቸው። ማይንድ ጌም ልቡን ትንሽ ላንጠልጥለው። አሁን አይነቶቹን ብናይ እንዳልሽው ማስለፋት አንዱ ነው። ማስለፋት ጥሩ ነው። በእርግጥ ያን ሰው እስክናውቀው ድረስ በደንብ ደክሞ ለፍቶ ያንዳንዱን ነገር አድርጎ እንዲያገኛት ማድረግ አንዱ ሁኔታ ሊሆን ይችላል ማለት ነው። ለምሳሌ አንዱ ማስታውሰው ልጅቱን ያገኛት ከ3 ዓመት በኋላ ነው። ዓመተ ምህረት እያከበርኩ ነው የሷን ፍቅር አብሬ ለማግኘት የተንቀሳቀስኩት ይላል። በቃ ሰው በዚህ ጊዜ ውስጥ ተምሮ ወይ የሆነ ነገር አድርጎ ወይ ቤት ሰርቶ ወይ የሆነ ነገር ሊጨርስ ይችላል ይላል እና እሱ እየተከተለ ምን እያለ እንደውም አንዳንዴ በመሃል እተወዋለሁ ይላል። ስተወው ግን በቃ ለምን ብዬ እልህ ውስጥ አሁን በተለምዶ እልህ የሚባል ነገር አለ አይደለም? እልህ ውስጥ እገባለሁና መጨረሻ ላይ በ3ኛው ዓመት ሊሞላው ሲል በቃ ለማንኛውም እንቀጥላለን አለችኛል። እሱም እንቀጥላለን የሚለው ራሱ በንዴት ነው አለ።
ለማንኛውም በቃ እንቀጥላለን። ስለዚህ አብረን በሂደት ግንኙነታችን እናጤናለን አለችኝ አለ። ይሄ ምን ይባላል? አሁን በእርግጥ አሁን ተጋብተው በትዳር በልጅ ወልደው ምናምን ነው የሚኖሩት። ዞሮ ዞሮ እሷ የተጠቀመችው ምንድነው ማስለፋት የሚባለውን ዘዴ ነው። ሆን ብላ ነው ወይንስ ልጁን ለማየት ነው ወይንስ ምንድነው እዚህ ላይ ያለው ነገር? አሁን ታሪኩን አንተ ስለምታውቀው የበለጠ እንዲፈልጋት ነው። የበለጠ እንዲፈልጋት የበለጠ ታዛዥ እንዲሆን ማይንድ ጌም ነው ማለት ነው። ይሄ ጌም ነው። እሷ ምናልባት ግን እንዳልሽው ላታስተውለው ትችላለች። አንዳንድ ሰው ያስተውለዋል፣ አንዳንድ ሰው ድርጊቱን ላያስተውል ይችላል። የሚገርምሽ ይሄ ባህሪዋ ቀጠለ። አሁንም ትዳር ውስጥ ገብቶ እና ከፈለገች ዝም ማለት እልህ ውስጥ እንዲገባ ማድረግ ምናምን በዛ መንገድ ትገባለች እና ተሻገረባት ማለት ነው። እና አንዱ ማስለፋት ነው። በጣም ማስለፋት በእርግጥ ካለማመንና እርግጠኛ ከመሆንም ሊመጣ ይችላል። ግን ዝም ብሎ ደግሞ ማስለፋት አለ። ዝም ብሎ በቃ እንዲደክም ተራራ እንዲወጣ ቁልቁለት እንዲወርድ አለ። ሌላው ስልክ በቶሎ አለማንሳት ነው። ሲደውል ይሄም ከማስለፋት ውስጥ ሊካተት ይችላል። ሌላው ማወዳደር ነው። በጣም አደገኛ ነው ማወዳደር። አሁን አንዱ ምን ያደርጋል? የሚወዳትን ኦልሬዲ ፍቅረኛ ሆነዋል፣ ጓደኛሞች ሆነዋል እና የፍቅር ጅማሬ ላይ ነው ያሉት። የሚወዳትን ልጅ በሚዝናኑበት ቦታ ሲያወራት ለምሳሌ በሙያ ያወዳድራታል ከሌላ ሰው ጋር። በምን ያወዳድራታል? ገና ለጋብቻ ስለሆነ እሷ የምታስበው በቃ ፕሮፖዝ ያደረገኝ ይሆን ያገባኝ ይሆን ምናምን ሀሳብ ይኖራል እና ምግብ ሴት ማለትማ በደንብ ጥሩ የምግብ ሙያ ያላት ናት ይላል። እቺ ሴት ደግሞ የላትም። አይ ከሌ በጣም የሚገርም ነው የከሌ ሙያ እንደዚህ አይነት የተያዘ ነገር ያወራል። ልጅቱ ቀይ ነች። ጠይም ልጅ በጣም አድናቂ ነኝ ይላል ፊት ለፊቷ። ጠይም ልጅ በጣም ነው የምወደው። በጣም የሚገርም ቀለም እኮ ነው ይሄ ጠይምነት ይላል። ልጅቱ ብርቱካን የመሰለች ቀይ ናት እና ወዷታል እኮ። አዎ። ግን አሁን ፖድካስቱን የሚያዩ ሰዎች ይሄ ማይንድ ጌም የምንለው የጭንቅላት ጨዋታ የሚጫወቱ ሰዎች ግንኙነት ውስጥ ያሉ እንደሚወዱ አድርገው ያንን ሰው ይዙና ያንን የሚያደርጉበት ምክንያት አለ። ኋላ ላይ እንመጣለን። ግን አብረው ሆነው ጥርጣሬ ለመፍጠር ነው። እዛ ሰው ላይ እርግጠኛ ሆኖ እንዳይቀመጥ ነው፣ እንዲፈራ፣ እንዲጨነቅ በቃ ለመያዝ ነው የሚጠቀሙበት ነው። ቅላቷን ወዶ ከመጣ በኋላ ጸይም ማድነቅ ይሄ ማወዳደር ይባላል። ሌላ ሰው በሌለበት ትራያንጉሌሽንም ነው። በእርግጥ አሁን ቴክኒካሊ ሲታይ ትራያንግል 3 ማዕዘን መስራት ነው። ሌላ ሰው የሚፎካከር ተፎካካሪ ፓርቲ ታመጪና በደንብ ስልጣን ለማግኘት በደንብ ከዚህ ሴት ጋራ ከዚህ ወንድ ጋራ መፎካከር አለብሽ የሚል ጫና ውስጥ የመክተት ነው እና አንዱን ታሪክ ባነሳው እንደዛ ነው። ሁለቱንም ሴቶች አንቺንም ወድሻለሁ ብሎ ሁለቱም ጋር መጀመሪያ በልጅነቷ ያገኛት ሴት አለች። በእድሜ ከፍ ይላል ከሁለቱም። እነሱ ወጣቶች ናቸው እና ከዛች ጋር በደንብ ግንኙነቱ መልካም ናት፣ ልጅ ናት፣ ሁሉ ነገር ለእሷ አዲስ ነው። ሁሉ ነገሯ በጣም ጥሩ ናት እና ያችን ሴት ይዞ የመጀመሪያ ፍቅረኛውን ይዞ እሱ በእርግጥ የእሱም ወጣት ነው። ሌላ ሴት ደግሞ ይይዛል፣ በቃ ፍቅረኛ ይይዛል። ይሄን ስንል ግን ተመልካቾች ይሄ ነገር ተገቢ አይደለም፣ በጣም አደገኛ ነው። መጨረሻ ላይ መዘዝም አለው እና ምን ያደርጋል? ሁለቱንም አንድ ቦታ ይቀጥራቸዋል። ሲቀጥር ግን እንደ ድንገት አስመስሎ ነው የሚቀጥረው ማለት ነው። መጀመሪያ ከሁለተኛዋ ሴት ጋር ሆኖ ባለበት ቦታ እቺ የመጀመሪያ ፍቅረኛው ትደውላለች። የት ነህ? እዚህ ቦታ። አሁን ማፎካከር ውስጥ ማወዳደር ውስጥ ወይም ይሄ የጭንቅላት ጨዋታ መጫወት የማይፈልግ ሰው ወይ ይደበቃል ወይም ቆይ ሌላ ቦታ ነኝ ይላል ምናምን፣ እዛ ቦታ እንድትመጣ አያደርግም። ይሄ ሰው ነይ ነው ያላት። እዛ ቦታ ቀስ ብላ መጣች፣ ተቀመጠች። እችኛዋ ጠየቀች፣ ማናት አለች። ዝም አለ። አይተዋወቁም። ያችኛዋ እንትን አለች። የተቀመጠ መጠጥ ይሁን ምናምን እንደዚህ ለስላሳ ምናምን ነበረ። ጠርሙስ አነሱ። ሁለቱ ሴቶች ተቦጫጨሩ፣ ጸጉራቸውን ተያያዙ፣ ተነጫጩ። አካባቢው በጣም ተበጠበጠ።
እና እቺ የመጀመሪያ ፍቅረኛዋ እሷ ናት ታሪኩ የምትናገረው እና ምን ትላለች? እኔና ልጅቱ ስንጣላ ሌሎች በመሃል መጥተው እዛ የካፍቴሪያና እንትን ላይ ለማገላገል ተው ምናምን ሊሉ የሚሞክሩ ሰዎች አሉ። እኛን የያዙን የሚለያዩ ተይ አንቺም ቀጥይ ምናምን የሚሉ አላለች። አጅሬው ወደ ዳር እንትን ብሎ እንደውም ከምንጣላበት አካባቢ ሸሸት ብሎ ሌላ ቦታ ተቀምጦ ይላል እንጆ ያደርጋል፣ ይስቃል አለች እና በጣም ወደ ቀልቤ ስመለስ እንደዛ መሆኑ በጣም ግርም ይለኛል ትላለች። ይስቃል አለች። ሌላው አሁን እንደዚህ አይነት ትራያንጉሌሽን ለምሳሌ ማህበራዊ ድረገጽ ማፎካከር፣ ማወዳደር በተለምዶ ማስቀናት ነው የሚባለው። ማስቀናት እንደዛ የሚያደርጉ ለምሳሌ እዚህ ጋር ጅማሬ ፍቅር ላይ በተለይ በጣም እርግጠኛ ያልሆኑበትና በሱ ስር እንዳልሆነች በሷ ስር እንዳልሆነ እርግጠኛ ካልሆኑ ፌስቡክ ላይ ምናምን የሆነችን ሌላ ሴት ወይም የሆነን ወንድ ማድነቅ ያዩታል። እነዛም ያያሉ። እንዴት አይነት ሸበላ ነው ቁመቱ ይሄኛው የለውም ብለው የሚያስቡት የኔ ፍቅር። አሁን አንዱ ምን ይላል? ፌስቡክ ጓደኞች ናቸው፣ ፍቅረኛሞቹ ራሳቸው ጓደኞች ናቸው። ሌላ ደግሞ አለች ከዛ በፊት እሷ የሚያውቃት እንዲሁ መደበኛ ጓደኛ የሆነች እና እንደው አንቺ ማገባሽ አይነት ሴት ነሽ በእውነት ለመናገር እና እውነት ሁሉ ነገርሽ እኮ የሚጥም ነው ምናምን እያለ ኮሜንት ይሄ በአደባባይ ነው። በአደባባይ ያው ፌስቡክ ይሄ የኢንቦክስ ምናምን አይደለም። በቃ እንደዛ አይደለም። ትገባና ይቺ ቀጥል ትላለች፣ ታራለች። ልብ ይልልከላታል እኮ ትላለች። ልብ ምናምን ያስቀምጥላታል። እወድሻለሁ ይላታል። ላይክ በላይክ ነው። እኔ አድናቂሽ ነኝ፣ ባገባሽ በቃ ማግባት ምመኛት አይነት ሴት ነሽ ይላል። አሁን እሱ ጨዋታውን እየተጫወተ ነው። አንዴ እንደውም ሬዲዮ ላይ ያነሳ ነው የተነሳም አላይልም እኔን እያቀፈች ጓደኛዬን አሻግራ የምታየው ግን እነዚህ ሰዎች አላማቸው አሁን ሁለት ሰዎችን እያነጻጸሩ እያወዳደሩ የነሱን ተቀባይነት ከፍ ማድረግ ነው። አንደኛው ወገን ልቡ እንዲመታ ማድረግ ነው። እኔ ወደኔ ተሳብ ወይ ደግሞ ወደኔ የበለጠ ነው የሚለውን ነገር እነሱ እዛ ስሜት ውስጥ እንዲገቡ ለማድረግ ነው። አሁን ትራያንጉሌሽን ሌላኛው ደግሞ የጥፋተኝነት ስሜት እንዲሰማቸው ማድረግ፣ እንዲፈሩ ማድረግ። ለምሳሌ ባዶ ማስፈራራት የሚባል አለ። በዚህ በግንኙነት ውስጥ ባዶ ማስፈራራት ማለት ካልሆነ በቃ ትቼሽ እሄዳለሁ 100 ጊዜ ነው አለች። በቃ ተውሻለሁ የሚል አሁን አንድ ደንበኛ ያስታወራ 100 ጊዜ እና ጨነቃለሁ አለች። በቃ እኔ በቃ መተው ነው የምፈልገው ካንቺ ጋር ምቀጥል አይመስለኝም በሚል እተውሻለሁ አይነት ማስፈራሪያ ይናገረኛል አለች። እና ያው ለመሄድ አይደለም የሷን ልብ ለመስቀል ነው። አልሄድም። በእርግጥ ተውሻለሁ ብሎ የሚተው ይኖራሉ፣ ወይም ተውሃለሁ ብላ ምትተው ትኖራለች። ግን እነዚህ የጭንቅላት ጨዋታ የሚጫወቱት ሰዎች ደግሞ አንዱ የሚጠቀሙት እተውሻለሁ ነው። እተውሃለሁ በቃ እንደዚህ ካልሆነ ካንተ ጋር ምቀጥል አይመስለኝም፣ ካንቺ ጋር ምቀጥል አይመስለኝም ነው። እና ባለሙያዎቹ ምን ይሉታል? ባዶ ማስፈራሪያ ይሉታል። ምክንያቱም አያረጉትም። ዛሬም ሲያገኛት ባብረሽ አልቀጥልም ምተውሽ ነው የሚመስለኝ፣ እኔ ስንት ሌላ የተሻለች እንትን እያልኩኝ በቃ ጊዜን እያጠፋው ነው ምናምን የጥፋተኝነት ስሜት ይፈጥራሉ። እተውሻለሁ፣ ተውሃለሁ የሚል ንግግር ይናገራሉ። እንዲፈሩ የማድረግ እና የበታችነት ስሜት እንዲሰማቸው፣ የዝቅተኝነት ስሜት እንዲሰማቸው። ለምሳሌ አንዷ ምን ትላለች? በእርግጥ የወንድና የሴት አይደለም፣ ወንዶችም ይጠቀሙታል፣ ሴቶችም ይጠቀሙታል። ምሳሌው ወደ ሴት ካጋደለ የሴቶች ብቻ ናቸው ሰለባ ወይ ወንዶች ብቻ ነው ሰለባ የሚል ነገር የለም። ምን ይላል? እሱ በጣም የተማረ ነው እና መልካም ናት፣ በእርግጥ ቆንጆ ናት፣ ፈልጓታል እና እሱ በደንብ በሙያው በትምህርቱ ላይ የደረሰ ነው፣ ብዙ ቦታ የሚሄድ ነው እና እኔ እኮ የምፈልገው የተማረች ወይም በቀጥታም ባይሆን በተዘዋዋሪ ይናገራል ትላለች እና የበታች እንደሆንኩ እንዲሰማኝ በቃ አንበቢ እንጂ ምን ሆነሽ ነው አንቺ
ዝም ብሎ ይሄ ሽሮና በርበሬ አይነት አስተሳሰብ እኮ ጥሩ አይደለም ይለኛል አለች። እና እኔ አንዳንድ የምወዳቸው የመዝናኛ ቴሌቪዥን ፕሮግራሞች አሉ አለች። እና ያንን ስመለከት ጓደኛ ሆነው ማለት ነው ጓደኛ ሆነው እሷ ቤት አንዳንዴ ሊሄድ ይችላል፣ እሷ ደግሞ እሱ ቤት ልትሄድ ትችላለች። እና ይሄን ቴሌቪዥን ፕሮግራም ይሄንን እንደዚህ መዝናኛ ስል ምድራችን ዝም ብሎ ይሄ እንቶ ፈንቶ በቃ የሆነ በሰል ያለ ነገር እንትን ማለት አለብሽ። ለምንድነው ግን ወይ ስልጠና ከሌ የሚባል ትምህርት ቤት እኮ ገብተሽ ትምህርት ብትማሪ እንደዚህ ብታረጊ እኮ ለውጥ ታመጫለሽ እና ይልና ቅድም ያላቸው ደግሞ የማፎካከር እከሌ የምትባል አእምሯ በታዩ ጭንቅላቷ እና ከዛ እኔ የበታችነት ስሜት እየተሰማኝ ራሴን ምን አገኘዋለሁ። በቃ የሚገርምሽ ልጅቱ ተለየች፣ ከተለያየች በኋላ ያ ሰው አገባ። ያገባት ግን እሱ እንዳሰበው ይሄ የተማረች ምናምን አይደለም፣ ሌላ ነው ያገባው። ያቺም ይሄኔ ፍዳዋን እያየች ነው ብላለች ስታስታውስ። በዛ አለ የተነሳ የበታችነት ስሜት ተሰምቶ በእርግጥ ይሄ በጎ ነው ትምህርት ቤት ገባዋለች፣ የግል ኮሌጅ። ከዛ ዲግሪን ያዝኳለች። ይሄ ነው እንዴ በቃ ለዛ ነው ማይፈልገኝ የበታችነት ስሜት ሰምቶኛል ብላ ያንን አደረገች። አንዱ አላማቸውም እነዚህ ሰዎች አሁን አንደኛው የጥፋተኝነት ስሜት እንዲሰማው ብቁ አይደለሁም ብሎ እንዲያስብ ለመቆጣጠርም ያኛ አንደኛውን ሰው ይሄን ሊጠቀሙበት ይችላሉ። አሁን መግቢያችን ላይ ያነሳ ነው በእኛ ሀገር አሁን በአብዛኛው ሰው ለፍቅር የሚፈልገውን ሰው ትንሽ ለፍቶ ባገኘው ደስ ይለኛል የሚል ሰው አለ። እስቲ ፖድካስቱን የምትከታተሉ ሀሳብ ብትሰጡበት ደግሞ ጥሩ ነው። ወዲያው የምናገኘው ነገር ወዲያው አቫይለብል ከሆነ የረከሰ ነው። ለሁሉ ሰው እንደዛ ነው ብሎ የማሰብ ትንሽ ከለፋንበት ቶሎ የማናገኘው ከሆነ ደግሞ ዋጋ የመስጠት ነገር አለና መግቢያችን ላይ እንዳነሳ ነው ቆይ ትንሽ እንትን ልበለው እንደወደድኩት እንዳያውቅ እንደወደድኳት እንዳታውቅ ብለው ሰዎቹ የላቸውም የሚሉት ነገር ላይ ማተኮር ትኩረት አለመስጠት ነገርን ሊያዩ ይችላሉ። ባስ ሲል ደግሞ ቀደም ሲል እንዳልከው የማሳነስ በትምህርታቸው በቁመናቸው በመልካቸው ከሌሎች ሰዎች ጋር ማወዳደር አለና እነዚህ ነገሮች የመጀመሪያዎቹ የፍቅር ደረጃ ላይ የሚታዩ ናቸው። ወደሚቀጥለው ደረጃ ከመሄዱ በፊት ነው አይደለም? ብዙ ጊዜ አብዛኛው በጣም ያልተረጋጋ የግንኙነት ካላቸው በእርግጥ የመጀመሪያ የሚባል ወይም እርግጠኛ ያልሆኑ ያው እነሱም ይሄን የሚሰሩ ሰዎች የራሳቸው ባህሪያዊ ምክንያትም ስላላቸው ነው የሚያደርጉ። አንዳንዶቹ የመጀመሪያ ላይ ያሉት መሀል ገብተውም ይሄን የሚያደርጉ ይኖራሉ። ወይም በደንብ ዘልቀው ገብተው ሁሉ ይሄንን ሊያደርጉ ይችላሉ። ማስቀናቱ፣ የበታችነት ስሜት እንዲሰማቸው ማድረጉ፣ የጥፋተኝነት ስሜት እንዲሰማቸው ማድረጉ፣ ባዶ ማስፈራራት የመሳሰለው እኔ በልጥሻለሁ እኔ በልጣሃለሁ አይነት ነገሮች ጠቅላላ ሁሉ የአእምሮ ጨዋታ ናቸው ማለት ነው። አንዳንዶቹ እንደውም አይታወቁም። አንዳንዶቹ በጣም ስውር የሆኑ የአእምሮ መጫወቻ መንገዶች አሉ። በደንብ ያ ሰው እንዳይባንን እንዳይነቃ የማድረግ መንገድ ነው። አሁን በጣም እንደዚህ ደግሞ ምንድነው ለምሳሌ መዝጋት ይባላል። አሁን ሌላኛው ጥርቅም ያደርጋታል። እሷም ከሆነች ደግሞ ጥርቅም ልታደርገው ትችላለች እና ከዛ ይባዝናሉ። እና ምን አረጌ ነው አሁን የሚገርምሽ በዚህ በስራ ውስጥ መባዘናቸው የምታውቂው እርግጠኛ ስላልሆኑ ምክንያቱን ይፈልጋሉ። እና ቴራፒስት ጋር መተው ወንዱ ወይ ሴቷ ምንድነው ማወቅ የሚፈልጉት ምክንያቱ ምንድነው የሚለው የዛን ሰው ባህሪያዊ ምክንያት ለምንድነው ዝም የሚለው አልፈለገኝም ማለት ነው፣ አኩርፎኝ ነው፣ የሆነ ጥፋት አጥፍቼ ነው ምንድነው እያሉ በጣም ይባዝናሉ። እና መዝጋት ራሱ አለ በቃ ጥርቅም የማረግ ይሄ የሳይለንት ትሪትመንት ይባላል። መጠርቀም ወይ መዝጋት ሊጠቀሙ ይችላሉ። ይሄ የአእምሮ ጨዋታ ነው። ቅድም ስልክ ማለማንሳቱ ምኑም ከዚህ ጋር ሊያያዝ ይችላል። ሌላው ደግሞ ምንድነው በይፋ ለማድረግ ራሱ መጫወቻ ነው። በነገራችን ላይ ለአንዳንዶቹ ይሄ የፍቅረኛውን ለጓደኞቹ አለማስተዋወቅ፣ በሱ ዙሪያ ላሉ ሰዎች አለማስተዋወቅ፣ ለባልደረቦቹ ለቤተሰቦቹ አለማስተዋወቅ መንገድ የሚጠቀሙ ነገር አለ። አልፈልግሽም እኮ ነው እኮ ቦታ አልሰጥሽም አይነት ምልክት እንዳትሆን ማለት ነው። ይሄን የሚያደርጉ አሉ። በቃ ያንን ነገር ግንኙነቱ
በጣም ዘልቆ እንዳይሄድ የሚፈልጉ አሉ። በርግጥ ግን አንዳንዶቹ ምን ያያሉ ይፈልጋታል፣ በጣም አይለቃትም፣ ትፈልገዋለች፣ አትለቀውም። ግን ምን ይጠቀማሉ? የዚህ በቃ አንተ ለጓደኛ ያላስተዋውቅህም አንዱ መንገድ ሊጠቀሙ ይችላል። ሌላው ግራ ማጋባት በብዛት አለ። ግራ ማጋባት ምንድን ነው? የሆነ ቀን በጣም በቃ በዛብህን ይሆንባታል። ሮሚዮ ማለት ነው። በቃ እሞትብሻለሁ፣ አዎ በቃ ያላንቺ ሰብልዬ እንደዛ ይልና ሌላ ጊዜ ደግሞ በቃ ይቀየራል። የሆነ ጊዜ ወንበር ስቦ የሚያስቀምጥ በአፏፏው የሚያጎርስ፣ ከዛ የሆነ ቀን ደግሞ ችላ ይላታል። የሆነ ቀን ይደውልላታል፣ ከዛ የሆነ ቀን አይደውልላትም። የሆነ ጊዜ ጥሩ ነገር ታሳየዋለች እንደምትፈልገው፣ የሆነ መልእክት አረንጓዴ መብራት ታበራለትና ከዛ ደግሞ ቀይ ፊት ለፊቱ ቦግ ታደርግበታለች። ከዛ ካለ ምክንያት እና ይሄ እንትን ነው ወዲያ ወዲህ እና አብዛኛው ግራ የመጋባት ስሜት ውስጥ እንዲገቡ እርግጠኛ እንዳይሆኑ ማለት ነው። እና እርግጠኛ ባለመሆን ውስጥ ሂደት ውስጥ እንግዲህ ምንድነው ያተጓቸዋል። አሁን በስነ ልቦናው ቫሪያብል ሬሽዮ ኢንፎርስመንት የሚባል አለ። ነገሮችን ቀየር ቅድም ያልሽው የሆነ ወጥ ከሆነ አንድ ህፃን ልጅ ሲያጠና እንትን ቢወድ ለምሳሌ የሆነ ቾኮሌት ቢወድ፣ ከረሜላ ቢወድ ወይ ኬክ ቢወድ ባጠና ቁጥር ኬክ የሰጠሽው የኬኩ አቅም በጣም ባዶ ይሆናል። ስለዚህ ምንድነው የሚደረገው? አጥንቶ የሆነ ቀን ትሰጪዋለሽ። ለምሳሌ በሳምንት ውስጥ 5 ቀን ማጥናት ቢኖርበት ቫሪያብል ይደረጋል። ሳይኮሎጂስቶች ምንድነው ባህሪው ጠንካራ እንዲሆን ይለያያል ነገሩ። በሁለተኛው ቀን ኬክ ሊሰጠው ይችላል፣ አይታወቅም። ወይ በአንደኛው ቀን ወይ በመጨረሻ ቀን። ስለዚህ ያንን ለማግኘት ባህሪው ይተጋል ማለት ነው። እና ሳያውቁት እነዚህ ግራ የሚያጋቡ ሰዎች ሳያውቁት ያንን አፍቃሪ ተፈቃሪ ወይም ያችን አፍቃሪ ተፈቃሪ ያተጓቸዋል ግራ በማጋባት። የሆነ ቀን ፈገግ ትለለታለች ወይም የሆነ ቀን ሲደውል ታነሳለታለች። ከዛ ዛሬ ቢደውል ነገ ቢደውል ሶስተኛ ቀን እምቢ ጸጥ ትልና ደግሞ ከዛ ታነሳለትና ወዬ ትላለች። ከዛ ደግሞ እንትን ትላለች። ስለዚህ ባህሪው ምን ይሆናል እዛ ውስጥ ይገባል ማለት ነው። እና ግራ የመጋባት ራሱ መጠቀሚያ አንዱ ነው። የጭንቅላት መጫወቻ መንገድ አንደኛው ግራ መጋባት ሊሆን ይችላል ማለት ነው። ስትስቅለት ሳቀችልኝ ብሎ ያንን ነገር ለማምጣት ይተጋል። ስትቀየርበት ደግሞ ምን ሆናለሽ ብሎ ግራ ይጋባል። አሁን እንዲህ አይነት የማይንድ ጌም ያልነው ወይ ደግሞ ድብብቆሽ ወይ በፍቅር ውስጥ እንዲህ አይነት ጨዋታ መጫወት ለአንዳንዶቹ ለሁሉ ሰው አይሆንም መችስ አይደለ? ለሁሉ ሰው አይሆንም። ለሁሉም ሰው አይሆንም። አንዳንድ ሰዎች በዛው ነው የሚሄዱት። ለምሳሌ አንዱ የሚጠቀሙበት ለምሳሌ የኛ ሀገር ወደኛ ስንመጣ ቀጠሮ መርፈድ ነው። በቃ መቅረት በጣም ሲሪየስ ይሆናል። ለምሳሌ በስብዕና ለምሳሌ ስብዕናው ኮንሽስነስ ወይም ይሄ በጣም ስርዓት የሚጠብቅ ወንድ ወይ ሴት ጥንቃቄ ያላቸው ምናምን ከሆኑ ያንን ቀጠሮ የሚያደርጉት ካላቸው ከመደቡት በቅድ ስለሆነ የሚንቀሳቀሱት ጊዜ መድበው ነው የሚመጡት። እንደዛ አይነትን ሰው ቀጠሮ ቀርቼ ልቡን አንጠልጥዬ ወይም አርፍጄ አገኘዋለሁ ብላ ብታስብ ወይ ብሎ ቢያስብ በዛው ነው የሚቀሩት። ይበላሉ። አዎ ይበላሉ። በቃ እና በዛው ሊቀሩባቸው ይችላሉ። እንደዚህ አይነት ሁኔታ ውስጥ ሰለባ የሚሆኑ እንግዲህ የራሳቸው ችግር ያለባቸው ሰዎች ናቸው። ይሄን የሚጫወቱትም ችግር አለባቸው። ጨዋታው ውስጥ የሚገቡም ሰዎች ችግር ይኖርባቸዋል ማለት ነው። እና በእርግጥ የዚህ ጨዋታ ደግሞ በፍጹም ጨዋታው ውስጥ ማይገቡ ደግሞ አሉ። የጨዋታው አካል ማይሆኑ ጨዋታው በመጀመሪያው የጨዋታ ጅማሬ ጌም ኦቨር የሚበሉ ይኖራሉ። ማለት ምንም እንደፈለገች ለዛ ነው ጥሎ የሚሄዱት። ቅድም ያለው አቮይዳንቶች ወይም ዝም ብሎ የሚሸሹ እንዲሁም ተገላገልኩ ነው የሚለው
ደውላለት ባታነሳ ወይ ደውሎላት ባያነሱ በዛው ተገላገልኩ ነው የሚለው። ለራሳቸው ክብር ያላቸው ስብዕናቸው ላይ ጥንቃቄ ያላቸው የመሳሰሉት በፍጹም የጭንቅላት ጨዋታ የአእምሮ ጨዋታ ውስጥ አይገቡም። ሌሎቹ ደግሞ ተመሳሳይ ጉዳት ውስጥ ያለፉ ሰዎች ግራም ያጋባ ፍቅረኛ የነበራት የበታችነት ስሜት እንዲሰማት ሲያደርጋት የነበረ እንደገና ደግሞ ሌላ ሴት አስገብቶ በመሃል እንድትቀና ለማድረግ የሞከረ ፍቅረኛ የነበራት ሴት ከሆነች ይቀሰቀስባትና ወዲያው ነው የምትሸሸው። ትራውማቲክ ስለሚሆን ጉዳት ስለሚኖረው ያ ነገር ምን ያደርጋል? ትሪገር ስለሚያደርጋት ስለሚቀሰቅስባት ወዲያውኑ ከዛ አካባቢ ትሸሻለች፣ ወዲያውኑ ከዛ አካባቢ ይሸሻል ማለት ነው። እና ይሄ ማይሰራባቸው ይሄ የጭንቅላት ጨዋታ በፍጹም ማይሆናቸው ሰዎች አሉ። ለአንዳንዶቹ ደግሞ ይሰራላቸዋል። አሁን መወደዳቸውን የበለጠ ለማወቅ እንደዚህ አይነት ናቸው አይደለ? ምክንያቶቹ ይህንን የሚያደርጉበት በእንዲህ አይነት ጨዋታ ውስጥ የሚገቡት ያው ምክንያቱ አሁን ምንድነው? የበታችነት ስሜት የዝቅተኝነት ስሜት ያላቸው ሰዎች ይጫወታሉ። አዎ ለማረጋገጥ ያ ስሜት ስላለ ፍርሃት ስለሚኖራቸው ያን የበታችነት ስሜት ያላቸው የስብዕና መታመም ያላቸው የአታችመንት ችግር ያለባቸው የተለያዩ ችግር ውስጥ ያለፉ በዚህ የግንኙነት ችግር ውስጥ ያለፉ ሰዎች ጠቅላላ ኢንሴኩሪቲ ያለባቸው ሰዎች ጠቅላላ የዚህ የጭንቅላት ጨዋታውን ይጠቀሙታል ማለት ነው። ቅድም ያልጠቀስነው ለምሳሌ አንዱ መቆጣጠሪያ መንገድ ላም ቦምቢንግ የሚባል አለ። በጣም በቃ አፍቃሪ መሆን፣ መንከባከብ፣ መሬት አይንካሽ ማለት ምን ማለት ይመጣል። አሁን ናርሲሲስቶች ምን ያደርጋሉ? እጅግ መጀመሪያ አካባቢ በጣም መልአክ ነው የሚሆንላት። መልአክ ሁሉን ነገር ያደርግላታል። በቃ አበባ መልአክ ነው። አበባ የምንለው እዚህ ከተማ አካባቢ አበባ መልአክ ነው። በገንዘብ መደገፍ ነው። ስጦታ በስጦታ ማድረግ ነው። ቤተሰቦቿን መደገፍ ነው። በቃ እንደዚህ አይነት ሰው አለ እንዴ ይባላል። ከዛ በኋላ ይሄንን ወጥመድ ውስጥ ከገባች በኋላ እንዲመቻት ካደረገ በኋላ ወይም እንዲመቸው ካደረገች በኋላ መልሰው ደግሞ ቅድም ካልናቸው የጭንቅላት ጨዋታዎች መካከል መዝጋት ሊመጣ ይችላል። ከዛ የዝቅተኝነት ስሜት እንዲሰማቸው የማድረግ ጨዋታ ደግሞ ሊመጣ ይችላል። ከዛ የማስፈራራት ትቼሽ እሄዳለሁ የሚል ጭንቀት ውስጥ እንድትገባ የማድረግ ጨዋታ ሊመጣ ይችላል። ከዛ ይሄን ካደረገ በኋላ ደግሞ የትራያንጉሌሽን የሚባለውን ጨዋታ ሊጫወት ይችላል። ለምሳሌ አሁን ናርሲሲስቶች የሶስት ሌላን ሰው እንዲያግዛቸው የማድረግ እናቷ የሴቷ እናት ከሱ ጋር እንዲተባበሩ አንቺ ችግር አለብሽ፣ ይሄን የመሰለ ሰው ምን አረገሽ? አንተ ችግር አለብህ፣ እችን የመሰለች እሱ አንተ ነህ ችግር ያለብህ የሚል ሌሎች ሰዎች ከነሱ ጋር እንዲወግኑ የማድረግ አንድ ሌላ ማፎካከር ቅድም እንዳልነው ማለት ነው። አሁን ስብዕናቸው የታመመባቸው ሰዎች ቦርደር ላይን የሚሆን ለምሳሌ አንዱን ታሪክ ማነሳው ካሁን በፊት ያነሳ ነው። 2 ወንዶችን በመሀል ተከተለኝ። እንደውም 3 ወንዶች ተውነዋል በሷ ህይወት ውስጥ 3 ወንዶች መጀመሪያ የያዘችው ወንድ አለ። ህጋዊ የሆነ ይፋዊ የሆነ ጋብቻ ባይኖርም ከዛ ሰው ወልዳለች። መልካም ናት፣ ስትታይ በጣም ትስባለች፣ ቆንጆ ናት። ግን ከቁንጅናዋና ከመልካምነቷ በላይ 3ቱንም ወንዶች ወይ ፉክክር እንትን ውስጥ የከተታቸው ባህሪዋ ነው። ባህሪዋ ምን ታደርጋለች? ከዛኛው ባሏ ጋር እየኖረች ወደዚህኛው ወደ ሁለተኛው ወንድ መጣች። ሳትፈታ ይሄን አንተ ማድረግ አለብህ፣ አንተ ወንድ ነህ፣ እንዲያስተካክል እንደዚህ አይነት ሰው አለ ማውቀው፣ እሱ እኮ እንደዚህ ነው የሚያደርግ፣ በቃ እኔ ማድረግ አለው ይላታል ባሏን። አዎ የልጇን አባት እኔም አስተካክላለሁ። የሚገርመው እነሱ 3ቱም ሰለባዎች ናቸው። አለመገዳደላቸው፣ እርስ በርስ የሆነ አደጋ ውስጥ አለመግባታቸው ራሱ ተአምር ነው። ከዛኛው መጣችና እዚኛው ቤት ገባች። ህጋዊ ጋብቻ ምናምን የለም። ዝም ብሎ እዚኛው ጋር ትኖርና
እዚህኛው ጋር መጣ ትኖራለች እና ለዛኛው ስለዚህኛው ትነግረዋለች ጥሩ እንደሆነ ይፎካከራል። ያውቃሉ። ሶስቱም ይተዋወቃሉ እርስ በርስ። ይሄ መተዋወቁ በእሱ አማካኝነት ነው። በመልክ ሁሉ ይተዋወቃሉ። ታሳያቸዋለች ፎቶ አንደኛው ጋር ሆና የሌላኛውን ታሪክ የፎቶ ምን እንደሚሰራ ምን አይነት ሰው እንደሆነ በደንብ ነው እንትን የምትላቸው። እንደውም አንዳንዴ በስልክ ሁሉ ታገናኛቸዋለች። ምን ብለው ነው የሚገናኙት እነሱ? በእሷ ስልክ ነው። ለምሳሌ ይኸው ደወለ፣ በእናትህ በቃ የሆነ ነገር በልልኝ ትለዋለች። ወንድ አይደለ በቃ እዛ እንትን ውስጥ ከተዋለች ማስጠበቅ እንትኑ ለማስጠበቅ አሁን እንስሳ ውስጥ ሁሉ እንደዚህ እናያለን። በእርግጥ እኛ ደግሞ ሰዎች ነን። ስርዓት አለን፣ ህግ አለን፣ ባህል፣ ሃይማኖት ምናምን አለን። ሶስቱ ግን አውራ ለመሆን ነው በቃ የሚሟሟቱት። እና አሁን እሷ አውራ ሁን በማለት አንደኛውን በቃ እንትን ትለዋለች ማለት ነው። እና መሀለኛውን ነው ማውቀው እኔ ዲፕሬሽን ውስጥ ከባድ የሆነ የድባቴ ውስጥ ሁሉ ገብቷል። በሷ ምክንያት ንብረቱን አጥቷል፣ ከስሯል። ነጋዴ ነበር፣ ንብረቱን አጥቷል፣ የስራ ትጋቱን አጥቷል፣ ከቤተሰቦቹ ጋር ተጣልቷል። ምክንያቱም የሱና የሷ ሃይማኖት በጣም የተለያየ ነው። ሃይማኖቱን ለሷ ብሎ ትቷል። እና የሷ የማፎካከር መንገድ ወጥመድ ውስጥ የመክተት መንገድ በጣም አደገኛ ነው። እና የሷ አሁን ምንድነው የስብዕና መታመም አለባት። በቃ የታመመ ስብዕና አሁን እሷ መጀመሪያ መታከም አለባት። እነዚህ ሰዎች ደግሞ ራሳቸውን ከዛ ስብዕና ወጥመድ በማውጣት ነው ራሳቸውን የሚያድኑት። እና መሀለኛው ላይ መጣ እንዲህ አይነት ሰው ነው እየደወለልብኝ ነው፣ በቃ እረፍ በለት። ይሄኛው ይደውልና በቃ አትፈልግህም፣ ተው፣ እኔን ነው የምትፈልገው፣ ከዛ እዚህኛው ጋር መጣ፣ እዛ ወልዳ ነበረ፣ እዚህኛው ጋር መጣ፣ እዚህኛው ጋር ወለደች እንደገና። አዎ ከዚህኛው ጋር ከወለደች በኋላ ጥላ ደግሞ ሄደች። ወዴት ሄደች ደግሞ? ወደ ሌላ ወደ ሶስተኛ ወደ መጀመሪያው አልተመለሰች። አዎ ይሄ የገዛላትን መኪና ይዛ ሄዳ ሌላኛው ጋር አሻሸ ገዳሚ። ይሄን ቃል እንኳን መጠቀም የለብኝ ምክንያቱም እሷ ራሱ ሰለባ እርዳታ የሚያስፈልጋት ሰው ናት። ከዛ ጋር ሆነው ደግሞ በቃ እንትን ይላሉ፣ ምን ይላሉ፣ ሲደብራት እባክህ ይሄ እንደዚህ አይነት ሰው ተዋውቄ ምናምን በቃ ያስቸገረኝ ነው ብላ ወደዚህኛው ትደውላለች። ወደዚህኛው ደውላ ይሄ ደግሞ ይደውላል። በቃ እንደውም ሶስተኛው ላይ መሀለኛው አገኘው። በቃ ተው፣ እኔና እሷ ልጅ አለን፣ ልጅ ስላለን መሀል አትግባ፣ በቃ ተዋት። አንተ ምናልባት ሴክስ ለማድረግ ነው ወይም የሆነ ለመዝናናት ነው ምናምን፣ እኔና እሷ ግን ህይወት መስርተናል። ልጅ ለእሷ ብዬ ብዙ ነገር ትቻለሁ፣ ከስር ያለው እንዲህ አይነት ሰው ነበርኩኝ፣ ቤተሰቦች ትቻለሁ፣ ሃይማኖቴን ትቻለሁ፣ በቃ ሁሉን ነገር አለ ማለት ነው። እና ያ ደግሞ እንደዚህ ሲባል ዘራፍ አካኪ ዘራፍ አለ። ያው እሷ የምትፈልገው ይሄን ነው፣ ማጣላት። በቃ በእነሱ ፍክክር ውስጥ ነው መሀል ሆና እሷ የሆነ በቃ በእሷ ሲጋጋጡ ደስተኛ ትሆናለች። በቃ ወንዶቹ ማለት ነው ሲጋጋጡ ደስተኛ ትሆናለች። ወደ ኋላ ሲመለስ እንግዲህ የልጅነት ጉዳት አላት፣ የወላጅ አሳዳጊ የተለያዩ ጉዳቶች አሉ። እና የመጣችበት መንገድ ነው። አሁን ከዚህ ልጅ ጀርባ እንግዲህ አስተዳደግ ላይ የመጣችበት ላይ ከስብዕና ጋር ተያይዞ የራሱ የሆነ ችግር አለባት። እሱን አያውቁም እነዚህ ወንዶች፣ ምንም አይረዱም። እኛንን ብሎ ነው የሚያስቡት። አሁን እነሱ ምንም የሚያውቁት ነገር የለም እና ይሰማቸዋል፣ ጥፋተኝነት፣ ፍርሃት። የሆነ ጊዜ ደግሞ ብሬድ ክራምፒንግ ይባላል። አሁን አንድ መቆጣጠሪያ መንገድ ምንድነው የሆነ ፍቅር ትሰጣቸውና አንተ ነህ ንጉስ፣ አንተ ነህ የምወደው ምናምን የሚል ነገር ትሰጣቸዋለች። ከዛ ደግሞ ትለያለች። ከዛ ብቻ የዋዠቀ ስሜት ውስጥ እየከተተች ሰለባዎቹን እያገኘች እየተፎካከሩ በሷ ስር እንዲሆኑ የማድረግ ነው። አሁን ይሄ እንግዲህ ምክንያቱ ምንድነው? የስብዕና መታመም ነው። የስብዕና መታመም ያላቸው ሰዎች ናርሲሲስትን በለው ቦርደር ላይን የሚባል አለ፣ ሌሎችም እንበላቸው የእንደዚህ አይነት የጭንቅላት ጨዋታዎችን በመጠቀም ሰለባዎቻቸውን፣ ተፈቃሪዎቻቸውን፣ አፍቃሪዎቻቸውን ሊይዙ ይችላሉ ማለት ነው። የበታችነት ስሜት፣ ቅድም የአታችመንት ስታይል፣
ያለፈ የጉዳት የፍቅር ጉዳት የመሳሰለው ሁሉ እንደዚህ አይነት የጭንቅላት ጨዋታ ውስጥ መግባት ሪጀክሽን መፍራት ራሱ እምቢ መባል የመተው ፍርሃት እምቢ የመባል ፍርሃት ሁሉ በቃ እምቢ እንዳትለኝ ምን ማድረግ አለብኝ። ብዙ ሰው እኮ የሚለው ይሄን ነው። ዛሬ ሰው ሁሉ ሲመካከር በቃ ይኸውልህ ምን ታደርጋለህ መሰለህ ቶሎ ቶሎ አትደውልላት በቃ የሆነ ደውልላትና ከዛ አንድ 5 ቀን ምናምን ዝጋት ይባላል። እንዳታነሳ ይባላል። ወይ ሆዱን ይቁረጠው ይባላል። እንደዛ ይሄ አሁን እምቢ የመባልን ፍርሃት የመናቅ ፍርሃት የመሳሰለው ሁሉ የጭንቅላት ጨዋታ እንድንጫወት ሊያረጋግጥ ይችላል ነውና ግን ጤናማ አይደለም። ይሳካላቸው አሉ በዚህ መንገድ ግንኙነቱ ግን በዚህ መንገድ ትክክል ሊሆን ይችላል ነው። በእርግጥ ሁሉ ጊዜ የግንኙነትና የፍቅር ህይወትም አልጋ ባልጋ አይደለም። ያው ትግል አለው። አው የተሰላም ማድረግ አትችልም። አሁን እንደውም ብዙ እኮ መረጃዎችን ስታይ የመጀመሪያ ፍቅር ቀጠሮ ወይም ዴት ካረጉ በኋላ ካልደወለልሽ አትደውይለት ይባላል። አሁን በብዛት እንደዛ ነው። ለምን እሱ መፈለጉን እርግጠኛ ሆኚ ደስተኛ ከሆነ ደግሞ ይደውላል እና እንዳትደውይለት ይባላል። አንዳንዱ ደግሞ እንደዚህ በስሌት አልሄድም የሚሰማኝን ነገር ነው መግለጽ የምፈልገው የሚል ሰው ይደውልለታል። ግን እኛ አሁን በተለምዶም ቶሎ ብሎ እንዴት ነው ልብን መስጠት ያለውን የፍቅር ስሜትን ማሳየት ተቀባይነት እንዳናገኝ እንድንናቅ ያደርጋል እና አስለፍተሽው ሲጠራን ነው ከጓደኞች ጋር ሆኖ ይሄው ደወለች እኮ በቃ እንዳታነሳ ብሎ ጁኒ ይዞታል እሱ ማናገር እየፈለገ። እነዚህ አይነት ስሜቶች የበለጠ ያንን ሰው እንዳልከው ቅድም ለማትጋት እንዲፈልግ ለማድረግ አንዳንዴም ደግሞ የጥፋተኝነት ስሜት ውስጥ እንዲገቡን በማድረግ ራሳቸው ያላቸውን እርግጠኛ ለመሆን ስሜትን ሌላው ላይ የሚያላክኩ ሰዎች አሉ። አንዴ ከታወቀ በኋላ ግን ከባድ ነው። ሆን ብሎ እንደሚያረግ ከታወቀ ወይ ሆን ብላ ይሄንን ጨዋታ እንደምትጫወት ከታወቀ ከባድ ነው የሚሆነው። ያው ከባድ ነው ይሆናል። አሁን ያን ካወቁም እምነት ወይም ያንን ሰው የማመን ልቅቅ የራሳቸው ነፃ አድርገው ከዛ ከሰው ጋር ከዛች ሴት ጋር የመኖር ነገሩን ያጠፋዋል። እርግጠኛ የመሆኑን ነገሩ ሊያበላሽባቸው ይችላል። ሌላው ግን በጣም ጭንቀት ያለበት የማይመች ስሜት ያለበት በጣም ፍርሃት ያለበት ማይመቹ ብዙ ስሜቶች ያሉበት እና ስቃይ ያለበት የግንኙነት ሁኔታ ነው የሚሆነው ማለት ነውና የመተው ፍርሃት ያለመፈለግ የዝቅተኝነት ስሜት የጥፋተኝነት ስሜት የመከዳት ስሜት የመሳሰለው ይመጣሉ። ቅድም የጠቀስኳቸው ለምሳሌ ያፎካከረው ወንድ ተጋቡ መጋባት ህይወታቸው ግን ሲወል ነው እና ያቺ ጠባሳ ሚስት ላይ በጣም በቃ ቀጥላለች ማለት ነው። እንግዲህ በእንዲህ አይነት ሁኔታ አንደኛው ወገን ምንም ሳያውቅ ቅድም እንዳልከው አንድ ሰሞን በጣም የፍቅር እንክብካቤ ስለሚኖር ወዳኛለች ብሎ ሲጠጋ መራቅን ይፈልገኛል ብላ ስታስብ ወይ ወደ የሚቀጥለው ደረጃ እንሄዳለን ብላ ስታስብ የተለየ ነገርን ሲያሳያት እንዳልከው ጅዋጅዌ ነገር ይሆናል። እንደዚህ አይነት ሰዎች አሁን የጭንቅላት ጨዋታ የሚጫወቱ ወይ አይዙም ወይ አይለቁ። ይሄ ቀደም ሲል እንዳልነው መወደዳቸውን የሚለኩበት በራሳቸው እርግጠኛ ለመሆን ስሜታቸውን በተለየ መልኩ ለማረጋገጥ የሚሞክሩበት ነውና በእንዲህ አይነት ሁኔታ ውስጥ እኔም ብሎ አንድ ሰው ካወቀ ምንድነው ማድረግ የሚችለው ከእንዲህ አይነት የፍቅር ጨዋታ ውስጥ? ያው መጀመሪያ ሁለቱም ናቸው እንግዲህ መጀመሪያ የጭንቅላት ጨዋታውን የሚጫወቱ ሰዎች ራሳቸውን መረዳት አለባቸው። ለምንድነው ይሄን ማድረገው? ምን ችግር ፈጥሮብኛል? ምን ይጠቅመኛል የሚለው ነገር በደንብ ማየት አለባቸውና ምክንያቱም መረዳት ሰበናይት ችግር አለበት ወይስ የበታችነት ስሜት ይሰማኛል ወይ እንቢ መባልን እፈራለሁ መተውን እፈራለሁ ለምንድነው ይሄን ማድረገው የሚለው ነገር በደንብ ማየትና እዛ ላይ መስራት መጀመር አለባቸው። እዛ ላይ መስራት ለምሳሌ የበታችነት ስሜት ከሆነ የበታች ስሜቱን የሚያስተካክል የተለያዩ ስራዎችን መስራት። እንቢ መባል ፍርሃት ከሆነ ደግሞ እንቢ መባል ፍርሃቱ እንዴት ነው የመጣው እንቢ መባልስ ምንድነው የሚለው ነገር እዛ ላይ መፍራት አለባቸው። ያለፈ ጊዜ ጉዳትም ከሆነ ያንን መጨረስ በደንብ እዛ ላይ የተፈጠሩ ስሜቶችን በደንብ መጨረስ የባለሙያ እገዛ ማግኘት ድጋፍ ማግኘት የመሳሰለውን ማድረግ በጣም የተሻለ ነው። ያው የጭንቅላት ጨዋታው ምንም ዜሮ ባይሆንም ግን አይቀርም አለ ባይሆንም ያን በመረዳት ማስተካከል ይቻላል። ሰለባዎችስ ምን ማድረግ ይቻላል ነው በደንብ እያንዳንዷን ባህሪ በደንብ ማየት ያስፈልጋል ማለት ነው። በደንብ ማየት
ግራ ማጋባት ከሆነ መጀመሪያ ስሜታችንን መረዳት፣ ግራ እየገባን ነው ወይ? የበታችነት ስሜት እየተሰማን ነው ወይ? ራሳችንን እየወቀስን ነው ወይ ፉክክር ውስጥ ከተውናል ወይ? ከዛ ገደብ የሚባል አለ። ገደብ ማበጀት ማለት ለምሳሌ ሁለተኛ ግራ የሚያጋባ ነገር ብታደርግ ጥሩ አይደለም። እኔ እንደዚህ አይነት ባህሪ እንድታሳየኝ አልፈልግም። እኔ ይሄ ሌላ ሴት ጋር እንደዚህ ናት ወይም ሌላ ሴት እንደዚህ ነው፣ ሌላ ወንድ እንደዚህ ነው ብለህ መናገር ማለት ለእኔ ማልቀበለው ፈጽሞ የማይሆን ነገር ነው ብለው ገደብ ማበጀት፣ መናገር፣ አቋማቸውን ፍላጎታቸውን በደንብ መናገር፣ የሚጎዳቸው ነገር እንዳይመጣ ከዛ መራቅ፣ የሌሎች ሰዎችን ድጋፍ ማግኘት በነገራችን ላይ በጣም ይጠቅማል። ሁል ጊዜ የወንድም እህት፣ የጓደኛን የስሜት ድጋፍ ማግኘት፣ እንደገና የእውቀት የመረጃ ድጋፍ ማግኘት፣ ባለሙያዎችን ማማከር የመሳሰለውን በልጅነት ጊዜ የነበሩ ጉዳቶች ካሉ ደግሞ እነዛን ጉዳቶች በባለሙያ አማካኝነት እንዲሰሩ ማድረግ እና ጤናማ በሆነ ግንኙነት ውስጥ ብቻ የራሳችንን የምናገኝበትን ሁኔታ መፍጠር፣ ከዚህ ከጭንቅላት ጨዋታ ሳይሆን በጤናማ በሆነ መንገድ እንድንገናኝ፣ ፍቅራችንም ጥሩ እንዲሆን፣ ከዛ ቁም ነገር እንዲኖረው ማድረግ እንችላለን ማለት ነው። ይሄንን የፍቅር ጨዋታ እየተጫወቱ እንደሆነ ለማወቅ ቀላል አይሆንም። ግን እየተደጋገመ ሲመጣ ጉዳቱም እየበዛ ሲመጣ እናገኛለን ያልነውን ፍቅር ማግኘት በማንችል ጊዜ የራሳችንን አቋም ማስቀመጥ ይገባል ማለት ነው። አይ እንዳልከው ነው፣ ፉክክር ውስጥ መግባት አልፈልግም፣ እኔ ያለው ስለሌላ ወንድ ስታወሪ ደስ አይለኝም፣ ስለዚህ የምትፈልጊኝ ከሆነ ይሄንን ነው ማድረግ ያለብሽ የሌለብሽ የሚለውን ነገር አስቀምጦ እንዲህ አይነት የፍቅር ጨዋታ የሚጫወቱ ሰዎችን ማስቆም ማለት ነው። እንዳልከውም ሰዎቹም ላያውቁት ይችላሉ፣ ያው ከጀርባ ያላቸው ምክንያት ስላለና በዛ መልኩ ጤናማ የሆነ የፍቅር ግንኙነትን መመስረት ይቻላል። እንግዲህ ፍቅር ነው ለሁሉ ነገር መሰረቱና በእንዲህ አይነት የፍቅር ጨዋታ ማይንድ ጌም ውስጥ የተጎዱ የተበደሉ ቀደም ሲል እንዳልከው ያንን ሂደት እንኳን አልፈው ትዳር ውስጥም ከገቡ በኋላ የማይረሳበትና ያኔ እኮ እንዲህ አድርገኸኛል፣ አሁን ቀደም ሲል እንዳነሳናቸው ባለትዳሮች ያን ሁሉ አስታውሶ አሁናዊ የሆነውን ግንኙነትም ሊረብሽ ይችላል። መዘዙ ቀላል አይሆንም። በተለይ ማስቀናት የሚባለው ነገር ከጭንቅላት ጨዋታዎች ሁሉ በተለምዶ ማስቀናት የሚባለው ወይም ሌላ አይነት ማፎካከር፣ ሌሎች ሰዎችን የመጠቀሚያ መንገድ፣ ሌሎች ወንዶችን ሴቶችን ለመጠቀም መሞከር ግንኙነቱን በጣም መርዛማ ሊያደርገው ይችላል። በጣም ነው የማመሰግነው ኃይሌ። ይህንን ፖድካስት ተከታትለው ከፍቅር ግንኙነት ጋር ተያይዞ እንዲብራራላቸው የሚፈልጉት ነገር ካለ ስለዚህ ነገር መረጃ ብናገኝ የምትሉ ከሆነ ደግሞ ፖድካስቱን ሰብስክራይብ አድርጋችሁ ጥያቄዎቻችሁን መጠየቅ ትችላላችሁ። ኃይሌ በስነ ልቦና ዘርፍ ረጅም ጊዜ ያገለገለ ነው። ዛሬም ደግሞ እንግዳችን ሆነ ከኛ ጋር ስለቆየ በጣም አመሰግናለሁ። እያመሰግናለሁ። በጣም ደስ ብሎኛል። የመውደድ የመወደድ ስሜት ተፈጥሯዊ ነው። አንዳንዴ ደግሞ ሰዎች ሌላኛውን ሰው ወደው አባዜ ውስጥ ሱስ ውስጥ ሊገቡ ይችላሉ። በዛሬው ፖድካስታችን ፍቅር ሱስ ይሆናል ወይ ብለን ከስነ ልቦና ባለሙያው ኃይለ ጊዮርጊስ ወንድሙ ጋር ቆይታ ልናደርግ ወደናል። እንድትከታተሉን እንጋብዛችኋለን።